ሰላም ጤና ይስጥልኝ እንደምን አደራችሁ ታድላ ነኝ ከታዱ ግሬት ቲዩብ። በዛሬ ቪዲዮ ላይ የፌዴራል መንግስት የግዥ አፈጻጸም መመሪያ ቁጥር 1073/2017 በአንቀጽ 62 ላይ የተቀመጠውን የውስን ጨረታ የግዥ ዘዴ አፈጻጸም በተመለከተ እንወያያለን። ምንድነው የውስን ጨረታ ማለት? እንዴት ነው ተፈጻሚ የሚሆነው የሚለውን አቀርብላችኋለሁኝ። ከዚህ በታች የምዘረዝራቸው ደግሞ የመመሪያው የተቀመጡ ስለ ውስን ጨረታ ምን ማካተት እንዳለበት የሚያስቀምጡ ስለሆነ እንድትከታተሉኝ በአክብሮት እጋብዛለሁኝ። የመጀመሪያው እንግዲህ የውስን ጨረታ የግዥ ዘዴ የጨረታ ማስታወቂያ ማውጣት ሳያስፈልግ ቁጥራቸው ውስን እንደሆኑ ተሳታፊዎች በኤሌክትሮኒክ ስርዓት አድራሻቸው በሚላኩ ግብዣ መሰረት የሚቀርቡ ተጫራቾችን በማወዳደር የጨረታ አሸናፊ የሚመረጥበት የግዥ ዘዴ ነው ማለት ነው። እንግዲህ ውስን ጨረታ በምንልበት ጊዜ ይሄን ከላይ አሁን የገለጽኩትን ዴፊኒሽን ይይዛል ማለት ነው። ሁለተኛው በአዋጁ አንቀጽ 33 ንዑስ አንቀጽ 2 መሰረት የውስን ጨረታ ግዥ ዘዴ የሚፈጸመው በተገደበ ጨረታ ወይም በዋጋ ማቅረቢያ መሆን አለበት ይላል። እንግዲህ ይህን የግዥ አፈጻጸም መመሪያ ከመውጣቱ በፊት የግዥና ንብረት አስተዳደር አዋጅ ቁጥር 1333/2016 በሚያስቀምጠው መሰረት ይሄ የውስን ጨረታ የግዥ ዘዴ የሚፈጸመው በተገደበ ጨረታ ወይም በዋጋ ማቅረቢያ መሆን እንዳለበት ያስቀምጣል ማለት ነው። የተገደበ ጨረታ ግዥ ማለት ግን ምን ማለት ነው የሚለውን ደግሞ አብረን እናያለን ማለት ነው። እንግዲህ በተገደበ ጨረታ የሚፈጸም ግዥ በዚህ መመሪያ እንደ ግዢው አይነት ለብሔራዊ ወይም ለዓለም አቀፍ ግልጽ ጨረታ የተዘረጋውን ስርዓት ተከትሎ የሚከናወን ይሆናል። እንግዲህ የተገደበ ጨረታ ቢሆንም ነገር ግን ለብሔራዊ ወይም ለዓለም አቀፍ ግልጽ ጨረታ የተዘረጋውን ስርዓቱን ተከትሎ ተፈጻሚ እንደሚሆን ይሄ የተገደበ ጨረታ ግዥ ያስቀምጣል ማለት ነው። ሌላው የተገደበ ጨረታ ለመጠቀም ከሚከተሉት አንዱ መሟላት አለበት። እንግዲህ በተገደበ የግዥ ዘዴ ለመፈጸም ከዚህ በታች ከተዘረዘሩት ውስጥ አንዱ ከተሟላ መፈጸም እንደሚችል ያስቀምጣል መመሪያው ማለት ነው። ምን ይላል? እቃው የግንባታ ዘርፍ ስራው የምክር አገልግሎቱ ወይም ሌሎች አገልግሎቶች በተወሰኑ አቅራቢዎች ብቻ የሚገኝ ስለመሆኑ ማስረጃ ያለ እንደሆነ ሁሉንም አቅራቢዎች በመጋበዝ እንግዲህ በተወሰኑ ብቻ ከሆነ እነዛ ሁሉንም ተጋብዘው ጨረታውን እንዲሳተፉ ማድረግ ነው። ለላይ ግዢውን ለመፈጸም የግልጽ ጨረታ ማስታወቂያ ቢያንስ ለአንድ ጊዜ ወጥቶ ምንም ተጫራች ያልቀረበ ወይም የቀረቡ ተጫራቾች በመስሪያ ቤቱ የተዘጋጀውን የቴክኒክ መመዘኛዎች ያላሟሉ ሲሆን እንግዲህ ሁለተኛው ነገር ደግሞ በግልጽ ጨረታ ወጥቶ ነበር ከአሁን በፊት የሚገዛው ነገር ግን ምንም ተጫራች ካልተገኘ ወይም ደግሞ የተገኙትም ቢሆን ደግሞ ቴክኒካሊ የመስሪያ ቤት የሚፈልገውን ካላሟሉ ይሄ የተገደበ ግልጽ ጨረታ መካሄድ ይችላል ማለት ነው። በጨረታው ተሳታፊ ሊሆኑ የሚችሉ አቅራቢዎች ቁጥር በርካታ ቢሆንም የሚገዛው እቃ የምክር አገልግሎት የግንባታ ዘርፍ ስራ ወይም የአገልግሎት ጠቅላላ አመታዊ ዋጋ በዚህ ንዑስ አንቀጽ 8 ከተቀመጠው የማይበልጥ ሲሆን ብዙ ቢሆንም ነገር ግን ትሬሽሆልዱ ላይ በተቀመጠው መሰረት የማይበልጥ ከሆነ እሱንም ታሳቢ አድርጎ ይሄን የተገደበ ጨረታ ማውጣት ይቻላል በውስን ጨረታ ማለት ነው። መላይ የግዢው ግምታዊ የገንዘብ መጠን በአንቀጽ 8 ላይ የተቀመጠው በላይ ቢሆንም በዳሰሳ ጥናት ላይ ተመርኩዞ የተመረጠው ውስን አቅራቢዎችን በመጋበዝ የሆቴል አገልግሎት የቢሮና መጋዘን አገልግሎት ፍላጎት ሊያሟሉ የሚችሉ የህንፃ ኪራይ አገልግሎቶች መግዛት አስፈላጊ ሲሆን ይህንንም መጠቀም ይቻላል። እንግዲህ ከትሬሽሆልዱ በላይ ቢሆንም ከተቀመጠው ትሬሽሆልድ በላይ ቢሆንም እንግዲህ ትሬሽሆልዱን ወደ ታች እናገኘዋለን እናየዋለን። ከዛ በላይ ቢሆንም ግን በዳሰሳ ጥናትን መሰረት በማድረግ እነዚህ የተለዩ የሆቴል አገልግሎትን የቢሮና መጋዘን አገልግሎቶችን የህንፃ ኪራይ አገልግሎቶችን ግን ከትሬሽሆልዱ በላይ ቢሆንም መግዛት አስፈላጊ በሚሆንበት ጊዜ ይህን የተገደበ ጨረታ ዘዴ መጠቀም እንችላለን ማለት ነው። አጠቃላይ ሶስተኛ የውስን ጨረታ ሆኖ በተገደበ
ግዥ ለመፈጸም ሶስተኛው መመሪያ የሚሆነው በጨረታ ጥሪውንና ለግዢው የተዘጋጀውን የጨረታ ሰነድ በውድድሩ ለተጋበዙ ተጫራቾች በየአድራሻቸው እንዲደርስ ማድረግ አለበት። እንግዲህ በተገደበ ግዢ ዘዴ በሚገዛበት ጊዜ የጨረታ ጥሪውንና ለግዢው የተዘጋጀውን የጨረታ ሰነድ ለሁሉም ተጋባዦች እንዲደርስ መደረግ አለበት። አራተኛው በተገደበ የጨረታ ግዥ ለመፈጸም በመንግስት የኤሌክትሮኒክስ ግዥ ስርዓት ከተመዘገቡት መካከል በዘርፉ የተሰማሩ ቢያንስ 5 እጩ ተወዳዳሪዎች መመረጥ አለባቸው። እንግዲህ በዚህ ጨረታ ግዥ ለመፈጸም ቢያንስ 5ቱን በመንግስት የኤሌክትሮኒክስ ግዥ ስርዓት ከተመዘገቡት ውስጥ ቢያንስ 5ቱን መጋበዝ አለባቸው። አምስተኛው የመንግስት መስሪያ ቤቱ በተገደበ ጨረታ በሚጋበዙ ተጫራቾች ማንነት ለሌሎች እጩ ተወዳዳሪዎች ማሳወቅ የለበትም። እንግዲህ ይሄንን ሴኩር ማድረግ አለበት። ማን እንደተወዳደረ ማን እንደተጋበዘ መታወቅ የለበትም ማለት ነው። ስድስተኛው በተገደበ ጨረታ የተጋበዙት እጩ ተወዳዳሪዎች በሙሉ ከጨረታ መቆያ ጊዜ ገደብ በፊት የመጨረሻ ሰነዳቸውን ካቀረቡ ወይም በጨረታው መሳተፍ እንደማይችሉ ካሳወቁ የጊዜ ገደቡ እስከሚጠናቀቅ መጠበቅ ሳያስፈልግ የመንግስት መስሪያ ቤቱ አዲሱን የጨረታ መክፈቻ ጊዜ ለሁሉም ተጫራቾች በኤሌክትሮኒክስ የመንግስት የግዥ ስርዓትን በመጠቀም ማሳወቅና እንዲገኙ በመጋበዝ ጨረታው እንዲከፈት ሊያደርግ ይችላል። እንግዲህ ይሄ ለምሳሌ በ5 ቀን ወይም በ10 ቀን ተቀምጦ ከሆነ የመክፈቻው ቀን መጀመሪያ ጨረታው ሲወጣ፣ ነገር ግን እነዛ ተጫራቾች ወይም ሞልተው መወዳደሪያውን ሞልተው የሚመልሱ ከሆነ ሁላቸውም ምክንያቱም ቁጥራቸው ትንሽ ስለሆነ ደግሞ በሌላ ሳይድ ደግሞ መወዳደር እንደማይችሉ ወይንም መወዳደር እንደማይችሉ በሚታወቅበት ጊዜ አዲሱን ስኬጁል ወይም የጨረታ መክፈቻ ቀን በመወሰን ይሄንን ደግሞ በኤሌክትሮኒክስ የግዥ ስርዓት በመጠቀም በማሳወቅ ጨረታውን መክፈት እንደሚቻል ያስቀምጣል ማለት ነው። 7ኛው የመንግስት መስሪያ ቤቱ የጨረታ ማስከበሪያ መጠይቅ ቁጥራቸውን ውስን የሆኑትን ተጫራቾች በጨረታው ውድድር እንዳይሳተፉ ያደርጋል ብሎ ሲያምን የጨረታ ማስከበሪያ ማስያዝ ሳያስፈልግ እጩ ተጫራቾች በጨረታ ማስከበሪያ ምትክ የጨረታ መተማመኛ ቅጽ ፈርመው ከመጨረሻ ሰነዳቸው ጋር እንዲያቀርቡ ሊያደርግ ይችላል ነው። እንግዲህ ይሄ የጨረታ ማስከበሪያ ዋስትናውን መጠየቁ መስሪያ ቤቱ እነዛን ተወዳዳሪዎች ያገላል ወይም እንዳይወዳደሩ ያደርጋል ብሎ ካመነ እሱን ማድረግ ሳያስፈልገው ነገር ግን ዋስትና መተማመኛ በማስፈረም መወዳደር እንደሚችል የተቀመጠ ነው። 8ኛው እንግዲህ በተገደበ ጨረታ የሚፈጸም ግዥ መጠቀም የሚቻለው የሚገዛው እቃ የምክር አገልግሎት፣ የግንባታ ዘርፍ ስራ ወይም አገልግሎት የግዢው ግምታዊ ዋጋ ከሚከተለው የማይበልጥ ሲሆን ብቻ ነው ብሎ አስቀምጧል። ይኸውም ሀ ላይ ለግንባታ ስራ ዘርፍ ግዥ ለመፈጸም እስከ 60 ሚሊዮን ብር፣ ለእቃ ግዥ እስከ 12 ሚሊዮን ብር፣ ለምክር አገልግሎት ግዥ እስከ 7 ሚሊዮን ብር፣ ለአገልግሎት ግዥ እስከ 9 ሚሊዮን ብር ድረስ ተቀመጠ ነው ማለት ነው። እስከዚህ ድረስ በውስን ጨረታ በተገደበ ግዥ ጨረታ የሚፈጸም ግዥ ዋጋው ይሄን ያህል ነው ማለት ነው። 9ኛው ይህ ድንጋጌ ቢኖርም ከላይ ያየነው የትሬሽሆልድ ወይም ዋጋ ቢኖርም የግንባታ እቃዎችን የማቅረብ ኃላፊነት የመንግስት መስሪያ ቤት በሚሆንበት ጊዜ የግንባታ ስራው ውል ለግንባታ እቃዎች ግዥ ተግባራዊ የሚሆነው ለግንባታ ስራ ግዥ የተፈቀደ ገንዘብ ጣሪያ ይሆናል ይላል። 10ኛው በመወዳደሪያ ሀሳብ መጠየቂያ የሚፈጸመው የውስን ጨረታ የምክር አገልግሎት ግዥ በመወዳደሪያ ሀሳብ መጠየቂያ ጨረታ አፈጻጸም ላይ የተገለጹትን ተጨማሪ የአሰራሮች መከተል ይኖርበታል ይላል። እንግዲህ ከዚህ ከአሁን ከተቀመጠው በተጨማሪ ተጨማሪ አሰራሮችን ደግሞ በራሱ ማካተት አለበት። 11ኛው የተቀመጠውን ጣሪያ የወቅቱን ነባራዊ ሁኔታ ታሳቢ በማድረግ ሚኒስተሩ ሊያሻሽል ይችላል ወደፊት። ይሄንን ጣሪያውን ለትሬሽሆልዱን የተቀመጠውን ከዚህ በላይ የተቀመጠውን መስሪያ ቤቱ ወይም ሚኒስትሩ ማሻሻል እንደሚችል ያስቀምጧል። ስለዚህ በውስን ጨረታ ላይ በአጠቃላይ ከተቀመጡት 2 የግዥ ዘዴዎች
የመጀመሪያ የሆነውን የተገደበ ጨረታ አፈጻጸም በተመለከተ እስካሁን ያየነው ነው። በፕሮፎርማ ወይም በዋጋ መጠየቂያ ደግሞ እንዴት እንደሚፈጸም በቀጣይ ቪዲዮ አዘጋጅላችኋለሁ። ስለተከታተላችሁኝ አመሰግናለሁ። በሰላም ዋሉ። ቻው